ሁሉም ሰው ከትንሽ እስከ ትልቅ ሊያሳካው የሚፈልግ አንድ መዳረሻ አለ። መዳረሻው እንደ ባለ ህልመኛው የተለያየ ቢሆንም ሁሉም በሚባል ደረጃ ግን አሁን ካለበት የተሻለ መሆንን ይመኛል። ሰላም እንደምን ቆያችሁን? የኤዲቲዩብ ቤተሰቦች፣ የዛሬ ዝግጅታችን ህልምን ወደ እውነታ ለመቀየር የሚረዱንን ሁለት ዋና ዋና ተግባሮችን በዚህ ዝግጅታችን ላይ በዝርዝር እንመለከታለን። ለምን አሁን ካለንበት መሻለን ፈለግን ብለን ስንመረምር እንደዚህ አይነት ሀሳብ በተደጋጋሚ እየመጣ የሚያነቃቸው ሰዎች በህይወታቸው ላይ ትልቅ ኃላፊነት ያለባቸው ሲሆን ግን በህይወታቸው ህልም የሌላቸው ሰዎች የሚኖሩበትን ህይወት ባይወዱትም እንዲሻሻል ግን ምንም ጥረት አያደርጉ። ህልም ሁሉም ሰው ከትንሽ እስከ ትልቅ ሊያሳካው የሚፈልግ አንድ መዳረሻ አለ። መዳረሻው እንደ ባለ ህልመኛው የተለያየ ቢሆንም ሁሉም በሚባል ደረጃ ግን አሁን ካለበት የተሻለ መሆንን ይመኛል። ለመሻሻል የሚረዱን ጥረቶች ውስጥ አንደኛው የት እንዳለን ማወቅ ነው። አንዳንድ ብያኖችን በግልጽ ለራሳችን መስጠት ይኖርብናል። ለምሳሌ ገንዘብ ከሌለን ድሃ ነን፣ ከሰነፍን ስለማናነብ ነው፣ የወደቅነው ልምድ ስለሌለን ነው፣ ሆዳችን እንደ ከበሮ የተነፋው ከስፖርት እንቅልፍን ስላስበለጥን ነው። ከእውነት ጋር ፊት ለፊት መጋፈጥ የሚመር ነገር ቢሆንም መዋጥ ግን ግዴታ ነው። ለራስ እውነትን መንገር የችግሮችን 50% የመፍቻ መንገድ ነው። ችግሮችን መሸሽ መሞከር፣ እውነትን አለመቀበል ሰዎችን ከጊዜ ወደ ጊዜ ዲሊዩዥን ውስጥ ወይም ያልተፈጠረ ነገሮችን እያሰቡ ችግሮቻቸውን ከመፍታት ይልቅ ሰበቦችን መደርደር ይጀምራሉ። አንድ ሰው ሰበቦችን መደርደር ከጀመረ ላለመሻሻል ማረጋገጫ ማዕተብ እያስቀመጠ ነው። ለመሻሻል የመጀመሪያው እርምጃ ያለንበትን ቦታና ህይወት እንደማይገባን ማመን ነው። ከዚህ ቀደም ችግሮቻችንን ለመፍታት የሄድንባቸው መንገዶች ለምን አልተሳኩም ብለን ስንመለከት ሁለት ዋና ምክንያቶችን እናያለን። አንደኛ፣ ራስን ካለማወቅ። ለምሳሌ አንድ ወጣት ገንዘብ መቆጠብ ፈለገ። ለዚህም በራሱና በዙሪያው ላሉ ቤተሰቦች ተናገረ። የመጀመሪያዎቹ ወራት ጥሩ መነሳሳት ያሳያል፣ የሚጠበቅ ነው። ከዚያም ማለፍ ካለ ዓለም ላይ ያሉ የስኬታማ ሰዎች ታሪክን ያነባል። ከጊዜ በኋላ ግን መንሸራተት ይጀምራል። ሊያስቀምጥ ያሰበውን ገንዘብ መቀነስ፣ እየቆየም ቀኖቹን ማሳለፍ ከጊዜ በኋላ ይተወዋል። ለምን? አለመሻሻልን ስለማይፈልግ ነው? ያለበት ህይወት ስለተመቸው ነው? ወይስ ህይወቱ ተቀይሮ ነው? ምክንያቱም ሰዎች መቆጠብ ይፈልጋሉ፣ ግን በወሩ ለምግብ፣ ለትራንስፖርት፣ ለመዝናናት፣ ለክፍያዎች በዝርዝር ምን ያህል ገንዘብ እንደሚያወጡ አያውቁትም። አንድ ሊያውቁት የሚችሉት ወጪ ከቤት ከወጡ የቤት ኪራይን ብቻ ነው። ይህ ወጣት ሲቆጥብ የነበረው ወይ ከምግቡ ወይ ከትራንስፖርት ወይ ለመዝናናት በየወሩ ከሚያወጣው ወጪ ላይ ስለሆነ ከጊዜ በኋላ መቆጠቡን ትቶት ወደ ነበረበት ይመለሳል። መጀመሪያ ምንም ከመስራታችን በፊት ራስን ማወቅ ይቀድማል የሚባለው ለዚህ ነው። ከየትኛው ወጪ ሊቆጠብ እንደሚገባ ማወቅ አለብን። ለምሳሌ ለምግብ ምን ያህል ገንዘብ በወር ውስጥ ታወጣለህ የሚለውን ለማወቅ ሁሌም ከመተኛት በፊት በቀኑ ስለበላቸው የእያንዳንዱ ምግቦች በየቀኑ ብትደምረው፣ ይህንንም ለ30 ቀናት በተከታታይ ብታደርገው ለምግብ ምን ያህል ገንዘብ እንዳወጣ ታውቃለህ። ስለዚህ የሚያስፈልግን ስለምታውቅ ተጨማሪ እንዳታወጣ ይረዳል። በዚህም ለትራንስፖርት፣ ለተዝናኖት፣ ለክፍያዎች ለአንዱ በየቀኑ ብትመዘግባቸው የወር ወጪን ስለምታውቅ መቆጠብ ተራራን እንደመውጣት ስለማይከብድን ብዙ አትቸገርም። የቀን ወጪያችንን ከመተኛታችን በፊት ባለ 5 ደቂቃ ለመጻፍ የሚሆን ጥረት ግን በውስጣችን ከሌለ ቁጠባ የምንጀምረው እንጂ የማንጨርሰው ይሆንብናል። ምክንያቱም የቁጠባ የመጀመሪያው መንገድ ወጪን ማወቅ ስለሆነ። ራስን ማወቅ በህይወታችን ባሉ ሁነቶች ገብቶ በተለያየ መንገድ ሊተነተን ይችላል። ከላይ በነበረው ሀሳብ በቁጠባ እንደተመለከትነው ወደ ህልማችን ለመድረስ የሚደረገው በህልማችንና አሁን ባለንበት ቦታ ያለውን ልዩነት በግልጽ ማወቅ ይቀድማል። መጽሐፍ ከማንበባችን በፊት፣ የሰዎችን ንግግር ከመከታተላችን በፊት፣ ስልጠናዎችንም ከመውሰዳችንም በፊት
ሁሉንም በዙሪያችን ሊረብሹን የሚችሉ ነገሮች በሙሉ አጥፍተን የቱ ጋር እንዳለን ቆም ብለን ማስተዋል ይቀድማል። አለበለዚያ አሁን ባለንበት የሶሻል ሚዲያ ዘመን በየሳምንቱ የሚነሱ ሀሳቦች ከአንዱ ወደ አንዱ እየዘለልን አንዱን ሳንጨርስ አንዱን እየያዝን ለአንዱ እያዘንን ለአንዱ እየጨከንን ህልማችንን ሳንኖር የህልማችን መሳካት በእኛና በዙሪያችን ባሉ ቤተሰቦች የሚያመጣውን ለውጥ ሳንመለከት የእድሜያችን ፍጻሜ ላይ እንደርሳለን። ስለዚህ ትኩረታችንን ከሚወስዱ ከማይረቡና እርባና ቢስ ከሆኑ ጉዳዮች ወይም ሀሳቦች መጀመሪያ ራሳችንን እናስቀድም። ሀሳቦቹ ወይም ሰዎቹ በየሳምንቱ የሚፈጠሩት ሀሳብ ይወደዱ ይጠሉ፣ ይፈቀሩ ይሰደቡ ምንም ነገር ጠቅመውን አያውቁም፣ ወደፊትም አይጠቅሙንም። በማህበራዊ ሚዲያ ላይ ያሉ ሰዎች ለራሳቸው ህልም መሳካት በየሳምንቱ የተለያዩ ሀሳቦችን ሲፈጥሩ፣ እኛ ግን ለራሳችን ህልም የምንሰጠው ትኩረት ልብ የሚሰብር ነው። ህልማችንን ለማሳካት የሚረዳን ሁለተኛው ስንፍናን መቀነስ። ማጥፋት ከማንችላቸው ነገሮች መካከል አንዱና ዋነኛው ስንፍናን ነው፣ ግን መቀነስ ይቻላል። በእናንተ ህልም ዙሪያ የተሳካላቸው ሰዎች ከስንፍና የጸዱ አይነት ሰዎች አልነበሩ፣ ስንፍናቸውን ግን የቀነሱ ነበሩ። ለምሳሌ አንድ ሰው ስፖርት መስራት አሰበ። መጀመሪያው ዳገት ሄዶ መመዝገብ ነው። ከተመዘገበ በኋላ በመጀመሪያዎቹ ያለ ትጋት ምናልባትም በስፖርት ህይወቱ ወደፊትም የሚመለስ አይነት አይደለም። ከዛ በኋላ ግን መንሸራተት ይጀምራል። መግባት ባለበት ቀን አለመግባት፣ ሰዓት ማርፈድ፣ መቅረት። ይህ ድግግሞሽ በስፖርት ህይወት በሁሉም ሰዎች ላይ የሚያጋጥም ነው። ግን ሰዓት እያረፈዱ እየቀሩ መሄዱ ነው ስንፍናን መቀነስ የሚባለው። ህልማችን ምንም ይሁን ምንም ጀምሩት። በጀመራችሁት ፍጥነት ግን ልትሄዱ አትችሉም። ምናልባትም ስትጀምሩ በቀን ውስጥ ለህልማችሁ የምትሰጡት ሰዓት 4 ሰዓት ሊሆን ይችላል። ከቀናት በኋላ ግን ወደ 3 ሰዓት፣ ወደ 2 ሰዓት፣ ወደ 1 ሰዓት፣ ምናልባትም ወደ 30 ደቂቃ ሊቀንስ ይችላል። አንዳንዴም ቀኖችን እየዘለልን ልንሄድ እንችላለን። ግን ማቆሙ በፍጹም መፍትሄ ሆኖ አያውቁም። መጀመር፣ ድጋሚ መስራት፣ መቀጠል። አሁንም በስራችን ላይ በህልማችን ላይ ስንፍናዎችን ቢኖሩ መቀጠሉና እየቀጠሉ ነገሮችን እያሻሻሉ መሄድ ሁልጊዜም የተሻለው ምርጫ ነው። እንዳንጠፋፋና እንዳንተላለፍ ሰብስክራይብ አድርጉን። ሳምንት በሌላ ፕሮግራም እስከምንመለስ ድረስ ሰላም ቆዩ።